ጤና ይስጥልኝ ወርቁና የሽክሽክታ ሬዲዮ አድማጮች እንኳን ለሳምንቱ በሰላም አደረሳችሁ ላለው ወርቁ በጣም ጥሩ ፍሬሰው እንግዲህ ባለፈው ሳምንት ምርጫ ተካሂዷል በርግጥ ነው አንተንም የጋበዝኩት ያለውን የኦርቶዶክስ ፕሮሰስ እንዴት እንደሆነ ምን ቀኖናዎችን በርግ ሰው ያስፈልጋል በደም ማወቅ እንዲሁ ከመግባት በሚል ነው እንዴት ነበር እስቲ አጠቃላይ ሁኔታዎችን አመራረጡስ በዛ አስፈላጊ ቀን ነበረው ወይ አመራር ትክክለኛ ነው ወይ ምክንያቱም አንዱ በአጠቃላይ ልንገር ለሐሳቡን ልስጥብዬ ነው ማቂያ ያስለበሱ አባቶችም ነበሩ እነሱም ራሳቸው ተመርጠዋል ስለዚህ ነገር መታብራራልን ነገር ይኖራል አመሰግናለሁ ወርቁ እንግዲህ ይሄ ጉዳይ በጣም አሳሳቢ ሆኖ የብዙዎችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መንፈስ የሰበረ ነው እንግዲህ ወደዛ ከመግባታችን በፊት በዛሬው ዕለት ትንሽ አሳዛኝ ዜና ተሰምቷል በሳውዲ አረቢያ ቁጥራቸው ወደ 46 የሚሆኑ ኢትዮጵያውያኖች የሞት ፍርድ ተፈርዶባቸው ፍርዳቸውን በመጠባበቅ ላይ ስለሚገኙ ማንኛውም ኢትዮጵያዊ ለነኚህ እንደው ቢያንስ በጸሎትም ሆነ በሐሳብ እንትን እንዲላቸው ነው ቀደም ሲልም የተገደሉ ወደ 18 የሚደርሱ ኢትዮጵያውያን ተገድለው እንደነበረ ዛሬ ነው ከዓለም አቀፍ የአማራ ኔትወርክ እንትን ዜናው የወጣው እና ይሄንን አሳዛኝ እንትን ስላለ ይሄንን እንትን ለማለት ነው ይቅርታ ምናልባት ከእንትን ውጪ በመውጣቴ ጥያቄዎች አሳሳቢ ነገር ስለሆነ ኢትዮጵያ ህዝብ እንዲያውቀውና በውጭም በውስጥም በሳውዲ አረቢያ ኤምባሲ ሆነ በሰብአዊ መብት ታጋይ ድርጅቶች አካባቢ ግፊት እንዲያደርግ ለማድረግ ነው 46 ነው እንግዲህ የሞት ፍርድ ተፈርዶባቸው ፍርድ ወይስ ያው ገና ነው አይደል ፍርዱ ሊገደሉ ተዘጋጅተዋል እስማኤል ፈስቅዱስ የተጠባበቁ ናቸው ለተሞታቸውን ከረድ የሚያደርገው ይሄ ነው ሌሎችም የተገደሉ እንደነበሩ ነው ወደ 18 የሚደርሱ ምንድነው ነገሩን ሳውዲ አረቢያ ዝም ብሎ ኢትዮጵያ ስለሆኑ ነው የሚገላቸው ለምንድነው እንዳው በዚሁ እንዳው ትንሽ አንድ ደቂቃ ልስጥና ሌላው ደግሞ ሴቶችም ወንዶችም አሉ ወይስ እንደነ ወንዶች ብቻ ናቸው ይሄ ነገር ዲቴል እስቲ በትነግር እንዲው አንድ ደቂቃ ልስጥ ኦኬ ወንጀሉ ከኢትዮጵያ ተሰደው በየመን አድርገው ወደ ሳውዲ አረቢያ ሲገቡ ድንበር ላይ የተያዙና በዚህ የተነሳ ነው ፍርድ የተፈረደባቸው እንደደረሰኝ እንግዲህ የሳውዲ አረቢያ መንግስት ያላግባብ ቦርደር ክሮስ አድርገዋል በሚለው ነው ቦርደር ላይ ከሚገደሉት ውጪ እነኚህ ተይዘው ታሰሩት ናቸው በስር ላይ በቆዩበት ጊዜ ምን አይነት ስቃይ እንደደረሰባቸው አይታወቅም የነኚህ ኢትዮጵያኖች እነማን ናቸው የሚልም ጥያቄ የሚነሳ ከሆነ ከሁሉም ብሔረሰብ የተውጣጡ ኢትዮጵያኖች ናቸው በኢትዮጵያዊነት እንጂ በአማራነት በኦሮሞነት በጉራጌነት እንትን የሚባለው ሌላው ተከራካሪ የላቸውም ኢትዮጵያ አሁን ፕሮፐር ገቨርንመንት ባለመኖሩ እንደ ስቴትለስ ናቸውና እነኚህ ሰዎች ቀርቦ የሚከራከርላቸው ወይም ድምጽ የሚሆናቸው ወይም ለምን ይገደላሉ ብሎ የሚከራከርላቸው ስለሌለ በተቻለ መጠን በውጭው ዓለም የሚኖር ኢትዮጵያዊ ሁሉ ይሄን ነገር ትኩረት እንዲሰጠውና ቢያንስ ተጽዕኖ የሚያሳድርበት መንገድ ይፈልግ በተለይ በተለያየ ቦታ በሌጋል ሰርቪስ ውስጥ ያላችሁ በኤንጂኦ ውስጥ ያላችሁ በዩናይትድ ኔሽን ወይም ደግሞ እንደዚህ በየከፍተኛ ዩኒቨርሲቲ የሚሰሩ ኢትዮጵያውያኖች ሁሉ ይሄን ነገር እንትን እንዲሉትና በተለይም የሃይማኖት ልዩ ሃይማኖት ተከታይ የሆኑ ኢትዮጵያውያኖች ሁሉ በዓለም አቀፍ የሃይማኖት ፓርላማ አለ እሱን ሁሉ እንትን ቢሉ ጥሩ ነው እንግዲህ የአንድን ችግረኛ ሰው ቸግሮት ወደ አንድ ሀገር ሲሄድ እንደዚህ አይነት ነገር ቢያጋጥመው ምን ሊሆን እንደሚችል ሰቆቃው የሁላችንም ስለሆነ ዝም እንዳትሉ ለእኔን ለማሳሰብ ነው ወርቁ እሺ በጣም ጥሩ እንግዲህ ያንን በተጨማሪ እንዘጋጅበትና እንነጋገራለን እስቲ ወደ ዋናው ነጥብ እንሂድ ጥሩ ወደ ዋናው ነጥብ እንግዲህ ስንገባ ቀደም ሲል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረውን ችግር የምናውቀው ነው ከዚህ ከ1983 ጀምሮ ቀደም ሲል የነበረው አባ ጳውሎስ ወይም ደግሞ ታጋይ ጳውሎስ እንግዲህ ይቅርታ እንግዲህ በሚዲያም ስለሆነ አንዳንድ ጊዜ የተባለው ነው እና ያ ህገወጥ ስራ ከተሰራ ጀምሮ ሲኖዶሱ ሁለት ተከፍሎ ነበር ሁለት ተከፍሎም ወደ አንድነት ሲመጣ
ሳምሃው ይሁን ተብሎ እንግዲህ ካሁን በኋላ ያለው ይጸናል የሚል እንትን ነበር። በኋላ እንደገና የትግሬ ሲኖዶስ፣ የኦሮሞ ሲኖዶስ፣ የብሔር ብሔረሰብ ሲኖዶስ የሚል ነገር ተጀመረ። በተለይ የትግሬ ነፃ አውጪ ግንባር ህወሓት ስልጣን ላይ ሲወጣ ሁሉም ነገር የትግሬ መሆን አለበት በሚል የራሱን ጳጳስ የራሱን አስተዳደር እንትን አለ። አሁን ደግሞ የኦሮሞ ሲመጣ የኦሮሞ አስተዳደር በሚል የኦሮሞ ጳጳስ የኦሮሞ በሚል እንትን ይሄን ነገርና የዘረኝነትን መስፈርትን አድርገው ከዛም አልፎ ደግሞ ከዘረኝነትም ወጥቶ የኦርቶዶክሳዊ አስተምህሮት ውጭ የሆነ ትምህርት ይሰጥ እንደነበረ በተለይ በእመቤታችን ላይ በቅድስት ድንግል ማርያም ላይ የተሰነዘረው ጥቃት ምን ያህል ከባድ እንደነበረ የስንቱን ልብ እንዳቆሰለ ሁላችንም እናውቀዋለን። ይሄ በእንደዚህ እያለ ቀደም ሲል የኢትዮጵያ ኦርቶዶክስ ቤተክርስቲያን በደረሰባት ጥቃት ያንን ለመመከት የሀዘን ልብስ ለብሳችሁ ውጡ ብለው ካስወጡ በኋላ እንደገና መልሰው እና አቡነ ጴጥሮስ እና አቡነ አብርሃም ባልሆነ መንገድ ሄደው ያንን ትግል አሟምተው በቀጥታ እጃቸውን ለአብይ እጅ መንሻ አድርገውታል ለስርዓቱ። አሁን እንደገና ሄደው በአሁኑ የርክበ ካህናት ጉባኤ ላይ ሙሉ ለሙሉ ቤተክርስቲያን በብልጽግና ስር አውለው አስረክበው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እጅግ አንገት የሚያስደፋ ልብ የሚሰብር ተግባር ፈጽመዋል። እንግዲህ ይሄ ሁኔታ አንደኛ ቤተክርስቲያኑ በማን እየተመራች ምን እያደረገች ነው የሚለውን ከአማኝ ውጪ ሆኖ አሁን እንግዲህ እነኚህ አባቶች አባትነታቸውን ካባቸውን አውልቀው ጥለው በሰሩትም ጥፋት አሁን አቡነ አብርሃም የጠቅላይ ቤተክርስቲያን ሲኖዶሱ ስራ አስኪያጅ የነበሩት ወደ ባህር ዳር ሀገረ ስብከታቸው ሲሄዱ ልክ ማንም እንደማያደርገው ከጳጳስም በላይ በእንዳንድ ትልቅ መሪ አቀባበል እንግዲህ ለንግስት ኤልሳቤጥ የተደረገ አቀባበል ተደረገላቸው ባህር ዳር ሲገቡ። ይሄን ያደረገው ብልጽግናው ነው። እንግዲህ ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን ያህል ደባና ሸር እየተሰራ መሆኑን እንደገና የሥርዓቱ ቁንጮ የሆነው አብይ አህመድ ይህንኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ውድቀት አናውንስ ሊያደርግ ሮማን ካቶሊክ ቸርች ቫቲካን ሄዶ አቀባበል ተደርጎ የጀግና አቀባበል ተደርጎለታል። የሃይማኖት እሱ ሃይማኖት የለውም። ምክንያቱም ከእስልምናም ከክርስትናም ሳይሆን በፕሮቴስታንት ይሄ ፕሮስፔሪቲ ጎስፕል የሚባለው አዲሱ የፕሮቴስታንት እምነት ተከታይ ነው እና ያን ተቀብሎ አስተናግደውታል። እንግዲህ እንደ ኖቤል ሽልማቱ ማለት ነው። እንዲህ አይነት ነገር ተፈጽሞ ዛሬ ምንድነው የሚቀጥለው? ኦሬዲ የትግሬ ሲኖዶስ ራሱን ችሎ ሄዷል። የኦሮሞ ሲኖዶስ ራሱን ችሎ እንትን ብሏል። ጠቅላላ አባ ጳውሎስ ባደረጉት መንገድ በድሮ መንገድ ገብቷል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ መሪ ቀርታለች። ምዕመናኑ በእምነቱ ብቻ ነው ያለው። እዚህ ደረጃ ላይ ተደርሷል። ግን አንድ ጥያቄ ልጠይቅና ይሄ የኦርቶዶክስ ሕግና ደንብ ቀኖና አለው እና አባቶች በብዛት ነው ያሉት። ይሄ ነገር በድምጽና አምነውበት እጅ በማውጣት በብዙ ጸሎትና እንትን የተካሄደና እነኚህን አባቶች በቂ ክራይቴሪያ በቀኖናው በሕጉ መሰረት ተደርድሮ ነው እንትን ያሉት ወይስ ሳቦታጅ አለው ብለህ ታስባለህ? ለምሳሌ ነው ያን ይከተሉ እንጂ እነኚህ መመረጥ አለባቸው ብሎ ቅድመ ዝግጅት እንደዛ ይሄ ዲያቆን እንትና ዳንኤል እንደምበል ገብቶ ይሄን ነገር አስተካክሏል የሚለውን እውነት አለ። ይሄ እንዴት እርግጠኛ ነን? አይ ነግረውናል እኮ የነገሩን ምንድነው አንድ ሰው ድቁና ለማግኘት ከታች እንግዲህ ከቄስ ትምህርት ቤት ወይም ከአብነት ትምህርት ቤት ውስጥ ድቁና ለማግኘት መስፈርት አለው፣ ፈተና አለው። እነኚህን ፈተናዎች ሁሉ ሄዶ በተለይ
ወደ ጵጵስና ስትደርስ ምልኩስናም ራሱን የቻለ እንትን አለው። ስቴፕ ባይ ስቴፕ ሄደ። ትምህርቶቹ የቤተ ክህነት ትምህርት ምንድን ናቸው? ምን ማጠናቀቅ አለበት? እነኚህን ነገሮች ሁሉ ከጨረሰ በኋላ ነው የዚህን የጵጵስናውን እና ዘመናዊ የሆነ የትምህርትም አለ። ቀደም ሲል ደርግ መንፈሳዊ ኮሌጅን በዘጋው ጊዜ ወደ ግሪክ፣ ወደ ራሽያ፣ ወደ ቱርክ ግሪክ ቆጵሮስ ምናምን በመሄድ ወደ እስራኤልም አለ እንደዚህ በመሄድ ይማራሉ የቴዎሎጂ ትምህርት። ከዚህ በኋላ ነው የጵጵስናውና ሌላውን ነገር እንትን። እንግዲህ አሁን በአገራችን መንፈሳዊ ኮሌጅ እንደገና ተከፍቷል። በዛ በኩል የሚደረግ እንትን አለ። እነኚህ አሁን ጳጳስ የምንላቸው በዚህ ፕሮሰስ ያለፉ አይደሉም። በዘር ኮታ ነው። አንዳንዶቹ እንኳን ለጵጵስና ለጉርብትና የማይሆኑ ሆነ ነገረው። በዘር ኮታ ነው። ሁለተኛ የሲኖዶሱ ሕግ አለ። እንግዲህ የዚህ የሲኖዶሱ ሕግ ከ13ኛው ክፍለ ዘመን ጀምሮ ሲያዝ የመጣ ሆኖ 1956-57 እንደገና በአገር ውስጥ በኢትዮጵያ እንትን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ የራሷን ፓትርያርክ በምትሾምበት ጊዜ የወጡ ደንቦች አሉ። እነኛ ደንቦች ተከብረውና ታፍረው የኖሩ ናቸው። ይሄንን ደንብ እንግዲህ የሰበረው ህወሓት ወያኔ ነው። ህወሓት የራሱን ጳጳስ ሲሾም እነዚህን ህጎች ሁሉ ረግጦ በአንድ ሀገር ውስጥ ሁለት መንግስት ሊኖር አይገባም ብሎ የራሱን ጳጳስ የራሱን ስርዓት ዘርጋ። በዚህም የተነሳ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ተከፈለ። ሁለት ተከፍሎ ሲኖር መለስም ሞተ። መለስ የሞተ ጊዜና አባ ጳውሎስ የሞተ ጊዜ የሀገሪቱ ፕሬዝዳንት የነበሩት መቶ አለቃ ግርማ የአቡነ መርቆሬዎስ ወደ ሀገር ውስጥ ገብተው ጳጳስ እንዲሆኑ ጠይቀው ነበር። ህወሓት በዛን ጊዜ ተቃውሞ ደብዳቤውን እንደገና አሳተመ። ያን ጊዜ ወደ ትክክለኛው አሰራር ለመግባት በመንገድ ላይ እያለን አቡነ ማቴዎስ ሾመ ህወሓት። ያም ትክክል አይደለም ተብሎ እንትን ብሎ አሁን እንደገና የህወሓት የወያኔ ስርዓት ሲደመሰስና የኦሮሞ ስርዓት ሲተካ ወደ አንድነት ሲገባ አቡነ መርቆሬዎስ ወደ ሀገር ገብተው ስልጣንም አልፈልግ ብለው ራሳቸውን አንደበታቸውን ዘግተው ሳይናገሩ በጸሎትና በምህላ ዘግተው ያው ህይወታቸው አለፈ። እንትና ይሄ አምስተኛው ጳጳስ እንዳሉ ቀጠለ። ይህ ሲሆን የዘር የሃይማኖት የቋንቋ ጥያቄ አልተነሳም። አንድ ጊዜ በዚሁ ይስተካከል ተብሎ ነበር። ያ የተስተካከለ ባለበት ሰዓት የትግሬ ሲኖዶስ መጣ። የኦሮሞ ሲኖዶስ ራሱን ገልጥያለሁ የኦሮሞ ሲኖዶስ አቋቁም ያለው ብሎ የሆነ ወሊሶ ላይ ጀመሩ። አግባብ አይደለም ሲባል እና አብይ ናቸው ይሄን ያደረጉት እና ምን ያህል ኦርቶዶክሶች በዛ ጉዳይ ላይ እንደተሰናከሉና እንደተገደሉ ይታወቃል። ከዛ በኋላ አሁን በኮታ በዚያ ከሌ ተብሎ ዝም ብሎ ብቻ ተሰብስበው ጳጳስ እንዲደረጉ ተደረገ። ይሄንን ሲኖዶሱ ሲቀበል ስህተት ሰርቷል። ስህተት ሳይሆን የመንግስትን ጫና ብቻ ተመልክቶ መንግስትን ይሾማቸው። ይሄው አግባብ አይደለም እየተባለ ሲባል አሁን ደግሞ ይባስ ብሎ እነኛኑ ሰዎች መልሶ አግባብ ያልሆነ ውሳኔ ወስኖ ዛሬ ያለንበት ደረጃ ላይ ተደርሷል። እኔኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም። አሁን ሲኖዶሱ ጥፋቱ አዲስ አበባን ሁለት የከፈለው የኦሮሞ አገዛዝ የኦሮሞ አዲስ አበባና የሌላው ኢትዮጵያ አዲስ አበባ ልዩ ጥቅም በሚለው የፍልፍኔ ጳጳስ ብሎ የሾመ የኢትዮጵያን ሕዝብ መከፋፈል ምክንያት የሆነው የሄው ሲኖዶስ የምን ቸገረኝ ስራ ነውና ምናልባት ይህ ነገር ከመደረጉ በፊት ጥቂትም ቢሆኑ ኢትዮጵያን አባቶች ይኖራሉ ኢትዮጵያኖች የሚሰማቸው ብለን ብዙዎች አስበን ነበር። አሁን ግን አንድም ሰው በቦታው አልተገኘም። የሚያሳዝነው ነው። ሁሉም የአብይ ማዕድ ባራቂ ነው ተገኘ። አሁን እዚህ ላይ ፍሬሶ እንደገለጽክልኝ
እነኛውን የተሾሙት ስነ ምግባር የሲኖዶሱ ህጉን ተከትሎ ቀኖናን ተከትሎ የመጡ አይደለም። ቀደም ብለህ ያለው መማር አለበት። ብዙ ነገሮችን ከወንጌል ከብዙ ብዙ ነገሮችን ያልተደረጉ እንዳውም እንኳን ለዛ ቦታ ለጉርብትና የማይመቹ ነው ብለሃል። እና እንግዲህ ችግሩ የት ነው ያለው? ህገደ የቤተ ኦርቶዶክስ ቀኖና ህግን ተከትሎ ካልሄደ ነገሩ ያለው በጠቅላላ በዚህ በኢትዮጵያን ኦርቶዶክስ ዋናው አመራር ላይ አስተዳደሩ ላይ ነው ማለት ነው። ምክንያቱም ቀደም ብለን ነገር ህጉን ሳይከተሉ በአብይ በምናምን እየገቡ ናቸውና ተብሏል። እና እነኛ አሁን የተመረጡት ምርጫ አይደለም ዝም ብሎ የተሾሙት ማለት ይቻላል ወይስ? ካልሆነ ደግሞ ህጉን ተከትሎ የኦርቶዶክስን ህግን ተከትሎ ሲመረጡ ይሄን ያሟላ የሚል ቆነና አላለም። አንድ ቦታ ጳጳስ ለመሆን ዲያቆን ለመሆን ህግ አለው ብለኛል። አዎ ይኖረዋልም። እና ይሄን ሳያሟሉ ነው እንዴ ወደዚህ አሁን የመረጧቸው? ዝም ብለው ነው ይሄ ነገር ስንሰማው ስንት ቀን ሙሉ ጸሎት ተደርጎ በምርጫ ነው ተብሏል። እነኛ ያሉት አባቶች ይሄን ነገር ቀኖናውን አያውቁትም ወይስ እንዴት ሊሆን ይችላል? ገደሙ ህጉንም ተከትሎ ካልወጡ እነሱስ ለምን ተሾሙ? እንዴት ነው የምትለው? እና ችግሩ ያለው እዛው ኦርቶዶክስ ውስጥ ያለውን ቀኖናውን ሰርዘውታል ወይ ትተው ዝም ብለው ነው መንግስት በሚላቸው ነው የሚሄዱት ነው የምትለኝ አቶ ፍሬሰው? ትክክል ነው። እዚህ ላይ ያው አንተ እንዳልከው ነው። በመጀመሪያ ደረጃ ይሄ የአሁኑ ሹመትም ሆነ ስብሰባ የፖለቲካ ውሳኔ ነው፣ ሃይማኖት እንትን አይደለም። አንደኛ እነኛ አሁን የተባሉት እዚህ በኦሮሞ ሲኖዶስ ተብሎ በተቋቋሙት ውስጥ ራሱ ምዕመናኑ በያሉበት ቦታ የማይወዳቸው አቡነ ሳውሪዎስ እዚህ ቤተክርስቲያን ሄዶ ያስቀድሳል ከተባለ ጠቅላላ ምዕመናኑ እዛ ቤተክርስቲያን እሳቸው ይመጣሉ። አንቱ ምለው እንግዲህ ያው የኢትዮጵያ ህዝብ ስላላቸው ይመጣሉ ከተባለ የአማኙ ወይም ደግሞ ቆራቢውም ይሁን ምንም ይሁን አንድ ምን የሚመጣ ሰለም ባዶ ይሆናል ቤተክርስቲያን በሰንበት ነው። በዛ አሁን ይሄ በተለይ የኦሮሞ ክልል ተብሎ በተደረገው አሁን ኦሮሞማ ፍንፍኔ ብሎ በወሰነው ቦታዎች በሙሉ የሚፈጸም ይሄ እንግዲህ በዝቋላ አቦ ገዳም የተፈጸመውን እናውቃለን። በደብረ ኤልያስ ጎጃም የተፈጸመውን እናውቃለን። አሁንም በክርስቲያኖች በኦርቶዶክሶች ላይ እየተጨፈጨፈ ያለ እየተገለለ ያለ እየታሰረ ያለ እየተሳደደ ያለ እንዳለ እናውቃለን። ይሄ ሲደረግ ከሚያደርጉት ውስጥ እነዚህ የኦሮሞ ጳጳስ የሚባሉት አሳዳጆች ናቸው። የዚህ የሽመልስ አብዲሳ የና አዳነች አቤቤ እንግዲህ በኦሮሞ እንትን ውስጥ ስትል አብይ አህመድ በለው ሽመልስ አብዲሳ በለው አዳነች አቤቤ በለው እንደዚህ ስትል በሙሉ የፕሮቴስታንት አማኞች ናቸው። የኦርቶዶክስ እንትን የለም እዛውስ። አሁን እነ ዳንኤል ክብረትም ዲያቆን ዳንኤል ክብረትም ድቁናውን የት ነው የወሰደው የሚል እንትን እስካሁን እየተፈተሸ ነው። ምንም የተገኘ ነገር የለም ዲያቆን ሆኖ። እንግዲህ ይሄንን አይተህ ይሄንን በሐሳቤ ውስጥ ይዘህ ዛሬ እየተሰራ ያለውና ቢያንስ የማምለክ ነው። አሁን እኮ በጣም አሳፋሪውና አስፈሪው ነገር የነሽመልስ አብዲሳ እና አዳነች አቤቤ በሚያዙትና በእነዚህ በኦሮሞ ክልል በሚባለው ውስጥ ወደ ቤተክርስቲያን የሚሄደው ሰው የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እየተቆጣ ዴይ ቱ ዴይ በፊልምና በልዩ ልዩ ነገር እየተንተን ይያለ ነው። የቤተክርስቲያን አገልጋዮች ጥቃት ላይ ናቸው። ማን ነው ለነኚህ ሰዎች አጥቂዎቹ እነማን ናቸው የሚለውን ነገር ሁሉ እንተውና ዛሬ ሲኖዶሱ የህዝብ ታማኝነት ራሳቸው ፓትሪያርኩ ከእንግዲህ ወዲያ ፓትሪያርክ ነኝ የሚሉበት ቦታ አለው። ባለፈው ደቡብ አፍሪካ ሄደው ስላሴ ቤተክርስቲያን እንዳይደርሱ ተደርገው ይሄን ካልተቀበሉ አይገቡም ተብለው ተመልሰዋል። ግን የተሳካ ጉብኝት አድርገው መጡ ተብሎ የተባለበት ሁኔታ አለ። አሁን በውጪ የሚገኘውና በአገር ውስጥ የሚገኘው የኦርቶዶክስ አማኝ በቀጥታውኑ እንዳለፈው ጊዜ መሰንጠቅ አይደለም ወደ ከፋ ሁኔታ እንደሚሄድ ይታወቃል።
እኔ አሁን ከምቃወመው ከእንግዲህ ወዲያ በእነኛ አባቶች ስም ይጸለያል የሚለው ጥያቄ ነው። ለምን እንጸለያለን? ምን እንዲያረጉ? ይሄንን ያልተቃወሙ ሰዎች እንዴት ተደርጎ ነው የሚለው አሁን ገና በአብዛኛው ኢትዮጵያውያን በእንትን ላይ ነው ያለው፣ በውይይት ላይ ነው ያለው። ቀደም ብለህ እንደገለጽክልኝ ፍሬሰው እነኚህ ሰዎች በቤተ ክርስቲያን ሄደው ሊመጡ ነው ሲባል ሰዎች እዛች ድርሽ ማሄዱን ቤታቸው ነው የሚቀሩት ወይ ወደ ሌላ ቤተ ክርስቲያን ነው የሚሄዱት የሚለው የተቃውሞ ነው። እንግዲህ ህዝቡ እንዳልተቀበላቸው ነው የሚታየው አይደለም እንዴ? አዎ። እና አሁን በመጨረሻ እስቲ አንድ ይሄ አካሄድ ቀደም ብሎ ከ5 ዓመት በፊት የነበረውን የውጭ ሀገር ኦርቶዶክስና ውስጥና የውጭ ተብሎ እንደተከፋፈለው ደረጃ ያደርሰዋል ወይ የበለጠ ያልፋል ብለህ ነው የምትገምጠው? እና ኦርቶዶክስ መጨረሻው አስጊነቱ ምን ደረጃ ደርሳል እንዲሁ ስትል ብትገልጽልን? አስጊነቱ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወደፊቱ አመራር ምን ሊሆን ይችላል? ይሄ ስርዓት እስከቀጠለ ድረስ በመከፋፈል ሊቀጥል ይችላል። ስርዓቱ ሲወገድስ ምን ሊሆን ይችላል የሚለውም የሚያሳስብ ነው። ሃይማኖት እንግዲህ ከታሪካችን ነው። እንግዲህ ከታሪካችን የተገኙ ተሞክሮች አሉ። የዮዲት ጉዲት ወረራ ወይም የእሷ የጥፋት ዘመን በኦርቶዶክስ ላይ ያደረገችው የ40 ዓመት ጥፋት፣ የአህመድ ግራኝ የ16 ዓመት ወረራ። አህመድ ግራኝ በነገራችን ላይ በኢትዮጵያ ውስጥ 90% የሚሆነውን ህዝቡን እስላም አድርጎት ነበር፣ አስልሟል። እንደገና ያ ተቀልብሶ እንደ ቀድሞ ባይመለስም በተወሰነ ደረጃ የኦርቶዶክስ አማኝ ቁጥር ከፍ ብሏል። እና አሁን ሌላው ከዚሁ ጋራ በ1928 የጣሊያን ካቶሊክ ወረራ እንዲሁ አይነት ነገር ተፈጽሟል። የጣሊያን ኢትዮጵያን በወረረችበት ጊዜ ከቀደም ብለው የካቶሊክ ቤተክርስቲያን ቄስ፣ ዲያቆን፣ ሰባኪ የነበሩ ሰዎች ወታደር ሆኖ መጥተዋል። እነኛ ሰዎች ህዝቡን ያስደነገጠው የጣሊያን ወታደር ሆነው የጣሊያን ጦር አዛዥ ሆነው የመጡ ቄሶች እንደነበሩ የናባ ማስያስን ታሪክ በእነምኒልክ ጊዜ ምን እንደተደረገ የምናውቀው ነው። ያንን ቀልብሶ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማንሰራራት እድል ከነጻነት በኋላ እንደቀድሞም ባይሆን እንትን ብላለች። አሁን ደግሞ ይሄንን ቤተክርስቲያን ዛሬ እነ መለስ ዜናዊ ኦርቶዶክስንና አማራን አከርካሪው መተነዋል ብለው ያው እነሱም ጊዜያቸውን ጠብቀው ሄዱ። አሁን ደግሞ አዲስ የኦሮሞማ አገዛዝ ይሄን ነገር ደቅኗል። እንግዲህ ጥፋት እየደረሰ ያለው ከፍተኛ ነው። ወደፊት ምን እንደሚቀጥል የቤተክርስቲያን ቃጠሎ ምኑ ማግለል ይሄ እንግዲህ ስንናገር ብዙዎቻችን አፋችንን ወይም ልባችንን ይይዘናል። አስቀያሚነቱ ራሳችንን መስለባችን። የአማራና የኦርቶዶክስ ሃይማኖት ተከታይ በብዙ ክልሎች ውስጥ የመንግስት ስራ እንዳይኖረው፣ የመንግስት ቤት እንዳይኖረው፣ አሁን ደግሞ ንግድ ፍቃድ እንዳይሰጠው ብዙ ነገሮችን ያገላል። የቤተክርስቲያን ንብረቶችን መውረስ የዚህ የኦርቶዶክስ ቤተክርስቲያን የጥምቀተ ባህር ማንተና ቦታዎች የጸበል ቦታዎች በሙሉ ለሌላ ለልማት እየተባሉ መወሰዳቸው፣ ጥምቀትን እንዳያከብሩ መስቀልን እንዳያከብሩ መደረጋቸው ይሄ ታቸው በዘር ገንጥለው ሄደናል ብለዋል። እንዲሁም አሁን ምንድነው እንደ ደቡብ አፍሪካ ያሉ በርካታ ህዝብ ባለባቸው ቦታዎች የኦሮሞ ሲኖዶስ፣ የትግሬ ሲኖዶስ፣ የብሔር ብሔረሰብ ሲኖዶስ ብሎ ቤተክርስቲያንን ለመከፋፈል ተሞክሯል። ይሄን የሚያራምዱት እንግዲህ የኦሮሞ ሲኖዶስ አራማጆች ናቸው እና አብይ ናቸው። ቤተክርስቲያኑ መከፋፈል የኢትዮጵያውያን መከፋፈል ሆኖ እርስ በርስ እየተጣላን እንድንሄድ የተደረገ ነገር ነው። ይሄንን እንግዲህ ብዙዎቻችን ከወዲሁ ተናበን አንድ መፍትሄ ልናደርግለት ይገባል ባይ ነው። በጣም ጥሩ። ይሄ እንግዲህ የኦርቶዶክስ አማኞች አሁን በዓለም ዙሪያ ያሉት በሙሉ በኢትዮጵያም ሆነ በውጪ ይህ ሁኔታ በብዛት እየተቃወሙ ነው እና ዋናው እንዳው ያንተ ሀሳብ ምን ማድረግ አለብን ኦርቶዶክስ እንዲቆም
በዚሁ ከቀጠለ እንዳልከው ከፍተኛ ደረጃ ባለፉት እንደ ካዶ በግራይ መሐመድ እንደ ዩዲዲ እነኝ በሆኑት መንገድ ላይ እንዳይሆን የካቶሊኩም ያው ከጣሊያን ጋር በመምጣት ያደረገው ነገር አሁን ሌላው ክፍል ይሄን ነገር እንዳርግ የኢትዮጵያ ኦርቶዶክስ አማኞች በሙሉ ይህን ነገር ለማስቀረት የሚወስዱት አቅምና እርምጃ አለ ወይ? ምን ቢደረግ ጥሩ ነው? እስቲ ይህን በመጨረሻ ብታብራራለን። እንግዲህ እዚህ ላይ ወሳኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም፣ በሙስሊሙም እንዲሁ ችግር አለ። ለምሳሌ የነባሩ የጥንታዊ የእስልምና ሃይማኖት በኢትዮጵያ ውስጥ ያለውና አዲስ መጤው በዘረኝነት የኦሮሞማ ሲኖዶስ አሁን ስልጣን የያዘው የኦሮሞ ሲኖዶስ የኦሮሞ መጅልስ ነው። የቀደም ሲል የነበረው ኢትዮጵያዊ አመለካከት ያለው በሐጂ ሙፍቲን ይመራ የነበረውን እሱን አስወግደዋል። ሐጂ ሙፍቲን ያው በህይወት አሉ። በእንደዚህ አይነት ሁኔታ ነው ያለው። የሃይማኖት ነፃነት በኢትዮጵያ ውስጥ እንዲኖር ኢትዮጵያዊነት እንዲኖር ሰው በዘሩ ሳይሆን በሰውነቱ እኩል መብት እንዳለው ለማረጋገጥ ሁሉም ሰው በዚህ ስርዓት ውስጥ ይሄን ስርዓት አስወግዶ ህጋዊና ህዝባዊ ዲሞክራሲያዊ ፍትሃዊ ስርዓት መገንባት አለበት። ይሄ ነው መልሱ። ይሄን ስርዓት ማስወገድና ሁሉን ያሳተፈ መንግስት ካልተቋቋመ የማንንም ነፃነት አይከባ። አሁን አንዳንዶች እኔ የዚህ የኦሮሞ ነፃነት ግንባር ደጋፊዎች አንዳንድ ጥቅም የተገዙ ሰዎች በደስታ ሰከርን የሚሉ ሰዎች እነኚህ የዛሬ ደስታቸው የነገ ስቃይ ይሆናል። ዛሬ የትግራይ ጠቅላይ ግዛት ህዝብ ያለበት የትግራይ እናቶችን ሮሮ እንመልከት። ይሄ እነመለስ ዜናዊ ያመጡት ለዘመናት ሲያደርጉት የነበረው ዘረኝነት ውጤት። የኤርትራን ህዝብ እንመልከት። ዛሬ በየባህሩ የሚበላው የኤርትራ ህዝብ ቀደም ሲል ለ30-40 ዓመት ስልጣን ላይ የቆዩትና ኢሳያስ አፈወርቂ ለነሱም አልሆነ ለህዝቡም አልሆነ ለሀገርም አልሆነ ኤርትራና ህዝቡ ዛሬ ያለበት ሁኔታ ያለው ሰቆቃ ምናየው ነው። በዛሬ አሸነፍን የምትሉ ኃይሎች በሙሉ የነገ ሰቆቃ ደግሞ የእናንተ ተራ መሆኑ አይቀርምና በዚህ ጉዳይ ላይ እናንተ ማሰብ አለባችሁ። ዘር፣ ሃይማኖት፣ ጾታ፣ ቋንቋ፣ ክልል ሳንለያይ ይሄን ስርዓት አስወግደን ለሁላችን የሚበጅ ስርዓት ማምጣት ነው እንትናችን። ዛሬ ተመልከት፣ በሳውዲ አረቢያ አጣው መበላጣው የተሰደደ ህዝብ በምን አይነት አገዳደል ሊቀበል እንደሆነ ይሄ እንግዲህ የዚህ ስርዓት ውጤት ሌላ ነገር አይደለም። የኬንያ ዜጋ እዛ ሄዶ ተገደለ። የታንዛኒያ ዜጋ ሄዶ እዛ ሲገደል አላየንም። የኢትዮጵያና የኤርትራ የሶማሌ መንግስት ስለሌላት ነው። ከሶማሌ በላይ ግን ሶማሌ እንደውም በእስልምናና በመሳሰሉት ነገር ትንሽ አክሴፕታንስ አለው በሳውዲ አረቢያ። የትም ቦታ ተቀባይነት የሌለው የኢትዮጵያና የኤርትራ አሁን እንዳገር ከሆነች በኋላ ያለው ብሶት እንደውም ኤርትራ ትንሽ ከኛ ትሻላለች። በአውሮፓ ቅኝ ገዢዎች የተገዛች ነች በሚል እንትን ጣሊያኖች ምናምኖች ትንሽ የተሻለ ፌስ ያሳያሉ። ኢትዮጵያ ውስጥ ዜሮ ነው። ማንንም ነው ኢትዮጵያን የሚደግፍ የለም። ስለዚህ የኛን ምቾት በተለይ እንደኚህ ኢንቨስተርን የሰራው ኮንዶሚኒየም እንደደረሰው የኛን ምቾት ሳይሆን የህዝብን ብሶት አልፎ ብናይ ጥሩ ነው። በጣም አመሰግናለሁ። ይሄን ስርዓት ካልጣልን እንደዚሁ እንዳለቃቀስን ነው የምንኖረውና መፍትሄው አንድና አንድ ብቻ ይሄንን ስርዓት መጣል። በጣም ጥሩ አመሰግናለሁ ፍሬሰው። እኔም አመሰግናለሁ ወርቁ። እና እንግዲህ በእውነት የሚቀጥለው ሳምንት ደግሞ በሌላ ዝግጅት እንገናኛለን። መልካም ሳምንት ይሁንልህ። ለሁላችንም አመሰግናለሁ። መልካም ሳምንት። አሜን።